በትግራይ ክልል ተፈጽሟል በተባለው የድሮን ጥቃት የሰዎች ሕይወት ማለፉ ተረጋገጠ። በፌዴራል መንግስትና በትግራይ ኃይሎች መካከልም ዳግም ግጭት ተቀስቅሷል መባሉ ብዙዎችንም አስደንግጧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም ከዚህ ጋር አያይዘው ከቀናት በፊት የተወሰነ ኃይላችን የአገር መከላከያ ሰራዊት ወደሚገኝበት ጸለምቲ እንዲገባ አድርገን ነበረ፣ ሀሳባችን ግን ጦርነት የመቀስቀስ አልነበረምም ብለው ቃላቸውን ሰጥተዋል። በዝርዝር እናየዋለን። የአዲስ አበባ ፖሊስም አዲስ ባወጣው መረጃ መሰረት በእንጦጦ ፓርክ አካባቢ የ3 ሆላንዳውያን ዜግነት ያላቸውን ግለሰቦች የፖሊስ እና የፌዴራል ልብስ በመልበስ ሊዘርፉ ሲሉ የተያዙ ግለሰቦችንም ፎቶ ይፋ አድርጓል። አብራችሁን ቆዩ። ከሰሞኑን በትግራይ ክልል ተፈጽሟል በተባለው ድሮን ጥቃት የሰዎች ሕይወት አለፈ። በፌዴራል መንግስትና በትግራይ ኃይሎች መካከል በድጋሚ ግጭትም ተቀስቅሷል መባሉን፣ ከተማው መሃል በድሮን ጥቃት የሰዎች ሕይወትም ማለፉም እየተነገረም ይገኛል። በክልሉ አንትጮ እና ገንዳበታ በተባሉ አካባቢዎች የጭነት መኪና ላይ በተፈጸመው የድሮን ጥቃት የአንድ ሰው ሕይወት ሲያልፍ፣ አንድ ሰው ደግሞ ክፉኛ መቁሰሉም ተነግሯል። ይህንንም ጥቃት አስመልክቶ ከፍተኛ ዓለማችን ላይ የሚገኙ መገናኛ ብዙሃንም ዘግበውታል። ምንም እንኳ ከፌዴራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር ስለ ጦርነቱ መጀመር በይፋ ባይታወቅም እነዚህ ሚዲያዎች ግን እየዘገቡት ይገኛሉ። ይሁን እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ካለፈው ሳምንት እሁድ ጥር 17 2018 ዓ.ም ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭት መቀስቀሳቸውንም አስታውቋል። የሰብአዊ መብቶች ተሟጋች በመግለጫውም ግጭቱ ተካሂዶበታል ሲል የጠቀሳቸው አካባቢዎች አንዱ የትግራይና የአማራ ክልል ይገባኛል ጥያቄ የሚነሱበት ጸለምት የተሰኘውም ስፍራ እንደሆነም ገልጿል። በዚህም ሁኔታ በቀጠለው ግጭት የፌዴራል መንግስት የድሮን ጥቃት በማድረስ 2 የጭነት አይሱዙ መኪናዎችን እንዳወደመም አልጀዚራ ዘግቧል። የድሮን ቦምቡም ጥቃት ያረፈው በመኪኖች ገቢና ላይ መሆኑን የእንትጮ ከተማ ፖሊስ አዛዥ የሆኑት ተስፋ ያማረ ለቢቢሲ ተናግረዋል። በዚህም ጥቃት አሽከርካሪ የነበረው ግለሰብም ሕይወቱ ወዲያውኑ እንዳለፈ ሲነገር፣ ረዳቱ ደግሞ ከባድ አደጋ ደርሶበት ወደ ሆስፒታልም እንደሄደም ጨምረው አስታውቀዋል። የፖሊስ አዛዡም አክለው ጥቃቱ የተፈጸመባቸው አይሱዙና ኤፍኤስአር የጭነት ተሽከርካሪዎች የምግብና የንግድ ሸቀጣ ሸቀጦችን የጫኑም እንደነበሩም ተናግረዋል። የእንትጮ ከተማ መንግስት ኮሚኒኬሽን ጽህፈት ቤት ጥቃቱን በተመለከተም በፌስቡክ ገጹ ባወጣው መረጃ መሰረት ከተሽከርካሪዎች አንዱ ሙዝ ጭኖ እንደነበርም ገልጸዋል። ሌላኛው መኪና የጫኑ ደግሞ ዘይትና የተለያዩ ሸቀጣ ሸቀጦችም እንደሆነም አስታውቋል። በተያያዥ ዜናም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም የተናገሩትን ነገር እንመልከት። ፕሬዝዳንቱም እንደተናገሩት ከሆነ ከቀናት በፊት የተወሰኑ ኃይላችንን የሀገር መከላከያ ሰራዊት ወደሚገኝበት ጸለምቲ እንዲገባ አድርገናል። ይህን ያደረግነው ግን ከመከላከያ ግጭት ለመፍጠር አስበን አልነበረም። ወደ ግዛታችን ለመግባት ያለንን ፍላጎት ለማስታወስ ያህል ነበር ብለዋል። ነገር ግን ይህንን ከማድረጋችን በፊት ማይዳጉሽ በተባለ ቦታ 4 ሰዓታትን የፈጀ ውይይት ከመከላከያ ሰራዊት ጋር አካሂደናል። ከዚህ በኋላ ነው ያልተጠበቀው ግጭት የተከሰተው። ይህም ግጭት ተቀጣጥሎ ሙሉ ውጊያ ወደሚመስልም ተቀየረ። ይህንን ተከትሎም የአውሮፕላን በረራ ቆመ። የድሮን እንቅስቃሴ ከቅኝት ወደ ጥቃትም ተሻገረ። ጥር 23 2018 ዓ.ም ንጋት አካባቢ በአድዋ ዙሪያ በሚገኘው አንትጮ ገንደብታ በተባለውን ቦታ ለንግድ የሚውሉ ሸቀጣሸቀጦችን በጫኑ 2 አይሱዞች ላይ በተፈጸመው የድሮን ጥቃትም ሞት፣ የአካል ጉዳትና የንብረት ውድመትም አጋጥሞናልም ብለዋል። በሲቪል ሰላማዊ ሰዎችም መካከል ላጋጠመው ሞትና የአካል ጉዳት እንዲሁም የንብረት ውድመት የተሰማኝን ጥልቅ ሐዘን ልገልጽ እወዳለሁ ብለዋል። ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚህ መለስ ወደ ጦርነት የመግባት ፍላጎትም የለንም። ስለዚህም የአገር መከላከያ ሰራዊት ወደሚገኝበት ጸለምቲ ወረዳ የዘለቅነው ኃይላችን እንዲመለስም ትዕዛዝ ሰጥተናል። በሰላማዊ መንገድ እንጂ በግጭትና ጦርነት የሚፈታ ምንም አይነት ችግር የለም። ሐሙስ ጥር 21 የአውሮፕላን በረራ ተቋረጠ እንጂ አርብ ጥር 22 ከፌዴራል መንግስት ስለ ዲዲአር እና ሌሎች ተያያዥ ጉዳዮች ጋር ለመነጋገር ቀጠሮ ነበረኝ። ግጭቱ ከተከሰተ በኋላም ከፌዴራል መንግስት ቀጣይ የሆነ የስልክ ግንኙነቶች አሉን።
በረራ ከተጀመረም በኋላ በአካል በመሄድም እንወያያለን። እርግጥ ነው የተፈናቃዮች ወደ ቀያቸው መመለስ አለባቸው። የትግራይ ግዛታዊ አንድነትም መረጋገጥ አለበት። ሁሉም በሰላማዊ መንገድ ነው የምናደርገው። ሁሉም በሰላም እንጂ በውጊያ የሚመለስ ጥያቄ የለም። ችግሮች፣ ግጭቶች ሲፈጠሩ በፕሪቶሪያው ስምምነት መሰረትም መዳኘት አለባቸው። ጊዜያዊ አስተዳደሩም በፌዴራልና በትግራይ ስምምነት የቆመ ነው። ስለሆነም ከሁለቱም አካላት ድጋፍና ተደማጭነትንም ማግኘት አለበት በማለትም የትግራይ ጊዜያዊ አስተዳደር ታደሰ ወረደ ቃላቸውን ሰጥተዋል። በሌላም ዜና የጥንቃቄ መልእክት ከአዲስ አበባ ፖሊስ። በከተማ አስተዳደሩ የተሰሩና የመንግስት ልዩ ትኩረት ከተሰጣቸው ፓርኮች መካከል እንጦጦ ፓርክ ይጠቀሳል። ፓርኩ የቱሪስት መዳረሻ፣ የከተማ ነዋሪዎች መዝናኛና ጤናን ለመጠበቅ ስፖርታዊ እንቅስቃሴም ይደረግበታል። ሆኖም ይህ የህብረተሰቡን እንቅስቃሴ ተከትለውና ጎብኚ ስፖርተኛን በመምሰል ወይም ደግሞ አሳቻ ስፍራዎች ላይ በመደበቅ ወንጀል ሲፈጸም እንዳለም ህብረተሰቡ ያስተውላል። በመሆኑም የአዲስ አበባ ፖሊስ ባደረገው ክትትል በምስሉ ላይ የምትመለከቷቸውን 3 ግለሰቦች ሽሮሜዳ ቁስቋም አካባቢ ወደ እንጦጦ በሚወስደው መንገድ ላይ የሆላንድ ዜጎችን ሊዘርፉ ሲሉ ደርሶ አሳዶም በቁጥጥር ስር አውሎ ምርመራ እያደረገም ይገኛል። በምርመራው መካከል አንደኛው ወንጀለኛ ፎርጅድ የመከላከያ መታወቂያ ይዞ የተገኘ ሲሆን የሁለቱ በመጣራት ላይ ይገኛል። ተጠርጣሪዎቹም ከፖሊስ ለማምለጥ ሲሮጡና ሲዘሉም ጉዳት እንደደረሰባቸውም ለማወቅ ተችሏል። ህብረተሰቡም እንደዚህ መሰል ጥርጣሬዎችን በመከታተል ትብብር እንዲያደርግና አካባቢውን እንዲጠብቅ ወንጀልንም በጋራ እንዲከላከል የአዲስ አበባ ፖሊስ አሳስቧል። ውድ አድማጮቻችን ለጊዜ የነበሩ መረጃዎች ይህን ይመስላሉ። ፈጣን መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ